ለእናቶች ቀላል መፍትሄ። ሕፃንሽ ሌሊት እንቅልፍ ካልወሰደ አትጨንቂ። ይሄ ብዙ እናቶች የሚያጋጥማቸው ነገር ነው። እና አስታውሺ፣ እናት መሆን ትልቅ ኃላፊነት ነው። ነገር ግን ትንሽ ልምድና ትዕግስት ትልቅ ለውጥ ያመጣል። ሕፃን ሌሊት እንቅልፍ ካልወሰደ ምን እናደርግ? መፍትሄ አለ። ቀላል የሆኑ ግን ብዙ ለውጥ የሚያመጡ 4 መፍትሄዎች አብረን እንመልከት። የመጀመሪያ መፍትሄ መኝታ ሩትን ፍጠሪ። በየሌሊቱ ተመሳሳይ ሰዓት አስቀምጪ። ዘውትር ላንቺ እንደሚመችሽ አድርገሽ ተመሳሳይ ነገር አስለምጂ። ሌሊት ሲነቃ ብዙ መጫወት አትጀምሪ። እንቅልፍ መሆኑን እንዲማር። ደግሞ ሲነቃ ማብራት ባታበሪ ይመረጣል። ሁለተኛ፣ ክፍሉ ጸጥና ጨለማ ያደርጊ። ብርሃን ብዙ ጊዜ እንቅልፍን ይከለክላል። ሶስተኛ፣ ረሃብ እንዳይኖር አረጋግጪ። ሕፃናት ብዙ ጊዜ በራብ ይነቃሉ። አራተኛና መጨረሻው፣ መኝታ በፊት ስልክና ድምጽ ቀንሺ። ጸጥታ እንቅልፍን ይረዳል። ሕፃን ብዙ ሲያለቅስ ምክንያቶች ምንድናቸው? መጫወቻና አእምሮ እድገት እንዴት ነው? በቀጣይ ቪዲዮ አብረን እናያለን። አዲስ ቲፕ ለማየት ሰብስክራይብ አድርጊ፣ ለሌሎችም አጋሪ።